አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን እህቶቼ ሰላም ሰላም ብያችኋለሁ። ዛሬ የመጣሁት ሩዝ ብልቁዳር ነው። ሩዝ በቁዳር አሰራር ነው። እዚህ ጋር ፈዝል ያለኝ፣ እዚህ ጋር ሩዝ፣ ጨው፣ ነጭ ሽንኩርት፣ ዝንጅብል፣ ፍልፍል ሀር፣ ክራብስ፣ ካሮት፣ መልፉፍ አለኝ። እዚህ ጋር ሸውዬ ሶስ አለኝ። የምሰራው በዘይት ሴምሴም ነው። በዘይት ሴምሴም ተከታተሉኝ። ወደ አሰራሩ እንሂድ። ውዶችዬ አሁን ቱምና ዝንጅብሌን ወቅጬ ያኔ ፈጭቼ እዚህ ጋር አድርጌዋለሁ። አሁን ዘይት ሴምሴሜን እጨምራለሁ። ነግሬያችኋለሁ። በዘይት ሴምሴም ነው የምሰራው ብዬ በዘይት አሊም ቢሆንም ችግር የለውም። ያኔ ባለን ነገር አሁን እንደዚህ ቶሎ በስሏል። እኛ ቱና ዝንጅብል አሁን ካሮትና ክራብሱን እንጨምራለን። አሁን ባዝሊያ እጨምራለሁ። መልፉፍ ሶስ ብያቸዋለሁ። እጨምርበታለሁ። ጨው አሁን እዚህ ጋር ሩዝ እንቀቅያለሁ ማለት ነው። አጠለዋለሁ። የቀቀልኩትን ሩዝ ብስሚላ ውዶች፣ ይሄ አሁን የቀቀልኩትን ሩዝ እጨምራለሁ። አምጥቼ ማለት ፍልፍል ሀር እንጨምርበታለን። ብዙ ማማሰል የለብንም፣ ምክንያቱም ሩዙን ስለቀቀል ነው እንዳይሰባበርብን ማለት ነው። እንዴት እንደሚያምር ሲበሉትም ነው ሲያዩት ብቻ ሳይሆን ሲበሉት ራሱ ጣዕሙን ልነግራችሁ አልችልም። አሁን እንደዛ አድርገን እሳቱን ቀነስ አድርገን ይበስልልናል ማለት ነው። ሲበስል ተመልሼ እመጣለሁ ውዶችዬ። አሁን ሩዜ በዚህ መልኩ በስሎልኛል ማለት ነው። ማሻአላህ ተበረካቱ። ሎኑ ራሱ ሲያምር ሲበላማ መቼም አትጠይቁ፣ ጀርቡት፣ ሞክሩት። በጣም ነው የሚጣፍጠው እውነት ለመናገር ማለት ነው። ማጋነን አይደለም ቤተሰብ። አሁን ወዶችዬ እዚህ ጋር አደርጋለሁ ማለት ነው። ኩሊ ማሻአላህ لا لسه استني كلس اول شيء هذه اوه ما شاء الله። እንግዲህ ከተመቻችሁ ቤተሰቦቼ፣ ጓደኞቼ፣ ቅመሞቼ ሀሳብ አስተያየታችሁን በኮመንት አሳውቁኝ። ይሄ ደግሞ ከላይ ያደረግሽው ምንድነው ቅጠሉ ካላችሁ ማለት ነው አሳያችሁ። በሰላክ ዳር አለ አይደለ? በሰላክ ዳር ይሄ በሰላክ ዳር ይታያችሁ ይመስለኛል። አሁን ይሄ በሰላክ ዳር ይሄን ቅጠሉን ቆርጬው ማለት ነው። ቅጠሉን ቆርጬ ነው ከዚህ ከላይ ያደረግኩት። አንደኛ ለሩዙም ጣዕም ይሰጥልናል እና እንደዛ ነው። ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ለድምፁ ጥራት ከልብ ይቅርታ ጠይቃለሁ። ጉንፋንም ስለያዘኝ ድምፅም ሌላ ስለገባ ይቅርታ ጠይቃለሁ
ሁላችሁም ባላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችንን አላህ ሰላሟን ያብዛልን። ዓለምን በሙሉ አላህ ሰላም ያደርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።